የትኛው ላይ ነው ጣዖት ነው የሚል ሙስሊም? እስኪ ኦኬ አላህ እጅ እግር አለው ብለህ ታምናለህ? አላምንም። እጅ እግር የለውም አላህ? አላህ በቃ አይታይም፣ አይዳሰስም። ኦኬ እጅ እግር አለው ወይ? አይዳሰስም፣ አይታይም። የትኛው ሰው ያይቶ ነው? የትኛው እንትን ብሎ ነው? አላህ በቃ ለይሰ ከሚስሊ ሸይም ይላል። እጅ አለው ወይ? ምንም ነገር አለው የለውም? በቃ አይታይም፣ አይዳሰስም። ኦኬ አንድ ሰው ከነስቶስ እሺ የኔ አላህ እጅ አለው እግር አለው ባት አለው ፊት አለው ይስቃል እያለ ቢል ያ አላህ ለአንተ አላህ መሆን ይችላል? አይችልም። ስለዚህ እኔ ተነስቼ ወይንም ሰንበዲ ተነስቶ እኔ ማመልከው እጅ ያለው የሚሮጥ የሚስቅ እግር ያለው ባት ያለው ጣቶች ያሉት ፊት ያለው ሁለት አይን ያለው ሁለት ጆሮ ያለው የሚወጣ የሚወርድ የሚተጣጠፍ ቢል ለአንተ ይሄ አላህ ጣዖት ነው ወይንስ አምላክህ ነው? ጣዖት ነው እንጂ እንደዚህ ማለት እኮ ይሄ ማለት ይበላል ይጠጣል እንደማለት እኮ ነው። አብዱ ያው ለአብዱ ነው መለስክለት። ታላ እንግዲህ እኛ ለአላህ ፊት እንዳለው እጅ እንዳለው እናሰብታለን። ለአላህ ባት አለው ብለን እናሰብታለን። ለአላህ ቀደም አለው ብለን እናሰብታለን። አላህ ገባቱ ገልጦ ለኔ ስጁድ አድርጉ ይላል። ጌታ ጀሃነም ወናስ ብሎ ሲጠይቃት አልሞላሁም ስትል አላህ እግሩን ያሳርፍባታል። ያኔ ፈንዘብ ይባቱ ባድ አላህ እግር አለው ብለህ ታብላለህ? አብዱ ከሪም ጀሃነም ውስጥ የሚያስገባ ማለት ነው። ይሄን ቆይ አይደለም ቪዲዮውን እስኪ መልሰውና ሙሉን አሰማኝ። ምን ለማለት ነው? አይደለም በቂያማ ቀን እሺ ገሃነም የምትሞላው በአላህ እግር ነው ብለው ያምናሉ ዋብያዎቹ። ገሃነም የምትሞላው አላህ እግሩን ከቶባት ነው ብለው ያምናሉ። ቀጥል። እንደዚህ የሚያምን እግሩ ምሞላ ከሆነ ደግሞ ሉክ መሙላት ካለ ምን አለ ማለት ነው? ስፔስ ይይዛል ማለት ነው። ፕሌስ ይይዛል። የሆነ እግሩ ግዑዝ ነገር ነው። ግዑዝ ከሆነ ደግሞ ምንድነው ማለት ነው? ሊዳሰስ ወይን ሶፍት ነው ወይን ሃርድ ነው ወይን ውስጡ ሃለው ነው ወይንም ደግሞ ሲልድ የሆነ ነው። ሃለው ነገር የሆነ ውስጡ ክፍተት ካለው ደግሞ ሲልድ ካልሆነ ያ ክፍተቱ ራሱ ፈጣሪ ነው ፍጡር ነው። ኤክስተርናል ፓርቱና ኢንተርናል ፓርቱ ተመሳሳይ ነው ወይንስ የተለያየ ነው? ይህን ሁሉ እንጠይቃቸዋለን ገና። ለአንደኛው አካል ለዋብያው የአላህ አይሚን የሀባሾቹ አላህ ሌላ ነው። ለሀባሾቹ ደግሞ የዋብያው አላህ ሌላ ነው። ለሀባሾቹ የዋብያ አላህ መሐመድ አብደል ዋሃብም ሆነ የአብደላ ሐራሪ ያስተምሮ ቅድሚያ ከቤታችሁ አጽዱ ነው የሚለው። ጠላት ከውጭ ከመታገላችሁ በፊት ከቤታችሁ አጽዱ፣ ምንም አይነት ምህረትም ሆነ ርኅራኄ እንዳታሳዩ ነው የሚለው። ልዩነት በመካከላችሁ በሰላት ላይ እንኳን የሚፈጠር ካለ አንገቱን እሱን ቀድማችሁ ቁረጡት ነው የሚለው። ዋብያውና ሀባሹ አብሮ መስገድ አይችልም ማለት ነው። ልዩነት ካለ አስቀድማ አንገቱን ቁረጠው። ሀዲሱም እንደዛ ነው የሚለው። ሊትራሊ አንገቱን ቀድማችሁ ቁረጡት ነው የሚለው። ሀዲሳቶቹም እንደዛ ናቸው። እንትናቸውም አስተምሮታቸውም እንደዛ ነው። ሸሪያቸውም አይደግፈውም። አንዱ አንዱን የሚቃወምበት ስላለ ማለት ነው። ስለዚህ ቁጭ ብለው አንድ መስጊድ ላይ እያስተማረ አንደኛውን እየነቀፈ አንደኛውን እየተቸ አብረው መስገድ እንደማይችሉ ለረጅም ጊዜ የሚታወቅ ነው ማለት ነው። ተቃውሟቸው ከጊዜ በኋላ እየቀጠለ ሲሄድ የኃይል እርምጃ ውስጥ ይገባሉ። የኃይል እርምጃ ውስጥ ሲገቡ ግን እንዲህ በቀላሉ አገር መበተን ድረስ የሚያደርስ ሊሆንም ይችላል። እንዲህ ቀላል አይደለም። እንዲህ ቀላል የሚሆን አይደለም የነሱ የሚሆነው ነገር ማለት ነው። በቀላሉ እንግሊዝ ላይ ወደ 60 ሚሊዮን ምናምን አካባቢ ይመስሉኛል እንግሊዞች 4-5 ሚሊዮን አካባቢ ናቸው ሙስሊሞች። ምን ያህል እንደሚያሸብሩ ይዋቸው። 4 ሚሊዮን አካባቢ ናቸው። ኢትዮጵያ ውስጥ ሚኒመም 40 ሚሊዮን ምናምን ሳይጠጉ አይቀርም። ይህን ያህል 4 ሚሊዮን ሆነው እዛ እንዲህ ማስጨነቅ ከቻሉ 40 ሚሊዮን ሁለት ቦታ ተከፈል ስትለው ምን ያህል ፓወር ሊኖረው እንደሚችል መገመት አይከብድም ማለት ነው። እያንዳንዱ አሁን ቂም ተያይዘው ነው የተቀመጡት። ምንድነው ይታይ ካብ ለካብ ነው የሚባለው። ሁለቱም ብቻ ሚዛን እንትኑ ሀባሹ ቦታውን አላገኘም። አመራር ቦታ ላይ ዋብያው ዞታል። እታች ደግሞ ዋብያው ደግሞ ከስር ያለውን አልያዘም። ማህበረሰቡን ሀባሹ ዞታል። እንዲህ የተያዩ ተፋጣው ነው ያሉት እና
አስተምሮት ልዩነት በግልጽ አላቸው። የአንደኛውን አላህ አንደኛው ጣዖት ነው እያለ ያለው ሊትራሊ ጣዖት ነው የሚለው። ስለዚህ አንድ መስጊድ ላይ የአንተ አላህ ጣዖት ነው እያለው ሊያሰግደው አይችልም። የአንተ አላህ ጣዖት ነው እያለው እሱ ያረደውን ሊበላ አይችልም። እስከተወሰነ ጊዜ ድረስ ግን የማስመሰል ስራውን ይሰሩታል ማለት ነው። ረጅም ጊዜ ግን የሚቀጥሉበት አይሆንም።